ትጣላለህ ጸጉሩ ሳንቲም ተቀበለ ራሱ ይቻላል ራሴ ነኝ የምቀበለው ነበርና 2.5 ሳንቲም አድርገው ጨለማ በሚሆን ሰዓት ሰጡኛል ዝም ብዬ ነው መቀበለው እና ካለው በኋላ ሸውደን ይልኛል አንድ ጊዜ ማለት ነው ከፍዬ እኮ ኦሬዲ ገብቻለሁና ከፍዬ ከገባው በኋላ ያ ሰው ላንተ አልሰጠህም ምናምን ይሆናል መሰለኝ አላውቅም ከዛም በኋላ አስወጥተውኛል ልጆች አልከፈለም ምናምን በሚለው ግን ያ የተቀበለኝ ላንተ አልሰጠህም እዳለብኝ ማለት ማን ነው ልጅ ምን ያለ ፊልም ላይ ነበር ተመስጠን በነበር አው ጠብቁልኝ ብዬ ነው የሚሄደው የሚገርም ነገር ይቀበሉና ሳንቲሙ ጠብቁልኝ እላቸዋለሁ እኔ ወጥቼ እኮ አንድ ኬርፌ ቢጣፋለሁኝና ጠብቁልኝ ብያቸው ሄዳለሁኝ አስገብተው ግን የሚገርም ነገር የፈለገ አንተ አግዳሚዎችን አቃቸዋለሁ ወንበሮችን አዝጋብቻለሁ አሁን አንድ ኤርሚያስ የሚባል ልጅ አለ ኤርሚያስ አሁን ውጭ ነው ያለው ኦኬ አወኩት ኤርሚያስ አርቲስት ነው ኤርሚ በቃ ኤርሚ አሁን የኩኩ እንትን ላይ ያለ አሁን ኤርሚ ሳንቲም ሰብስብልኝ ብየዋለሁኝና እሺ ብሎኝ ሳንቲም ሰበሰበ በኋላ እዚች ጋር ሸሚዙ ስር ካቷል ብርከም ምናምን ምንም ሰው አልገባም ምንም አልገባም እውነቴን ነው ምንም ሰው አልገባም እኔ ደግሞ አውቃቸዋለሁ ታዲያ ምንድነው ስለው በቃ አፍሮ ጠብቁልኝ ብዬ እሄዳለሁ እኔ ብዙ ጊዜ በቃ አልገባም ምንም ሰው አልገባም ይሉኛል ያኛው ምንድነው ላሉኝ ነው በጨለማ ውስጥ አሁን ያኛውም ሰው ገብቷል አይ ከልምድ ታውቃቸው አዎ ቢያንስ ባለ 50 ላይ ገብቶ ከሆነ እኔ መጣሁት ሁለተኛው ፊልም ላይ ከሆነ አረ በሁለተኛው ፊልም እኮ ስሙን ይከፍለው ነው የገባ እንግዲህ ስሙን ይሆነና አስባት ስሙን ለማጭበርበር ስሙን ትልቅ ነው በጣም አንተ አሁን ላታውቅ ይችላል እኔ ከተማ ነው የጀመርኩት ፊልም አዲስ ከተማ የኔ ሻክቲ እና አምጀድ ካን እና አሚት ከማላሰን ቪጂ የሚሰሩበት አሁን ድራፍተር የሚል ፊልም አለ የእጁ ተቆርጦ እንትን ብሎ እነሱ እሱን ፊልምኛ አዲስ ከተማ ነበር በ50 ሳንቲም 3 ፊልም የምናየው እኮ አንተ የሚገርም ነገር የአንድ ፊልም ነውኛ እና ሂማማሊ የሚዘፍኑትን ዘፈን ፊልም መተን ለሰፈር ልጆች እንናገር ነበርና በጣም ደስ የሚለው የአንድ ፊልም ነው እኛ ከድሮ የምንወደው ግን ምንድነው ከጊዜ በኋላ ቪዲዮ ቤት ስከፍት ብዙዎቹ የአንድ ፊልም ሞኝነት ይመስላቸዋል እና ለዛ ነው አሜሪካን አድርጌው የነበረው ቴዲ የሚባል ልጅ አለና አንደር ዘገን የሚል ፊልም አየን የት እንትን መርካቶ ኦኬ አሁን እሱ ፊልም አየን በጣም ስናወራ ምን ስንል እዚህ ቤት ያለችው ልጅ ቪዲዮ ባዶ ስለሆነ ለምን ቪዲዮ አንሰራም እና አንድ ቴሌቪዥን አለች ያዋጣል ምን ችግር አለ ተባለ ካሴት ተጀመረ በዛ ነው የጀመርኩት ከዛ በኋላ ይሄ ቤት ሲታው ዝኛው ይጀመርኩኝ ማለት ነው ሬዲ ጋር ማለት ሬዲ ጋር ሳቆም እንደገና ጎርፍ ቤት ተከራይቼ ደግሞ ጎርፍ ቤት ጀመርኩኝ ጎርፍ ቤት እንደገና ደግሞ መጨረሻው እኛ ቤት ያለኔ ቪዲዮ አይመስልም ያላችሁ ፍቅር በጣም ታቸው ይሞቱ ምናምን ሊመስላችሁ ይላል አሉ ደስ በሚል ነገር ነው ያለው ውስጥ ሰላም እኔ መሰለ ልጅ ሀብታም አልሆንኩም እንጂ አንዳንዶቹም ከውጭ እንረዳለን ምናምን የሚሉ አሉ ብቻ ነው ያለው ልጅ አይ ሁለት ናቸው አንዷ ሴት ነች ማለት ዳግም ተስፋዬ እድሜ ስንት ነው ሁለት ዓመት ከ8 ወር በልጅነቴ እሱን ነበር መስለ እና ፎቶአችን ራሱ አንድ አይነት ነው ለዚህ ነው ዳግም ያልኩት 50 ሳንቲም ከቤት ምን ብለ የድሮ ደስ ይላል ያው ሁሉም ቴክኖሎጂ አይሁንም ጣም የላችሁም ያውኑቹ እንጃ ብዙም እንትን አይደለም ብዙም አላቃቸውም የፊት እኮ ፍቅር ደስ ይላል አዎ እናቴን ነው በጣም ነው ደስ የሚል ብታጣ 50 ሳንቲም ብታጣ አንዱ ከየትም አምጥቶ ይሰጣል ምናምን 50 ሳንቲም ለማግኘት ደግሞ በጣም ችግር በጣምና ደስ ይላል ሀገራችን ሰላም ያርግልን የሚያቆኝ ወንድሞቼ እህቶቼ ካሉ ዝም አይበሉኝ በስልክ የሚደውሉልኝ ኦኬ 0912 39 10 88 እንደገና ይደግምልኛል 0912 39 10 88 እንግዲህ የምንሰሙ እንግዲህ ሰላም በሉት አይዞ ደውለው ራሱ ቢያወሩ በስማን ደስ ይለኛል በጣም ብዙ ጥያቄዎች ቢኖርኝና ብጠይቀው ችግር የለም ጊዜ ቢኖር በሚኖር ሰዓት ትመጣለህ ጥያቄን ዝግጁ ነኝ ችግር የለውም ፈቃደኛ ሆነ እድሉን ስለሰጠኝ በጣም እጅግ ከልብ አመሰግናለሁ ያክብርልኝ አሜን መጥቼ አልጣ ጥያቄ ካላችሁ ማንኛውም ጥያቄዎች በድጋሚ ልንገናኝ እንችላለን